የዛሬው የተረት ርዕሳችን ሶስቱ መፍለጫዎች የሚል ነው። በአንድ አካባቢ በድህነት እየተሰቃየ የሚኖር አንድ ደጉና ጥሩ አሳቢ ሰው ነበር። ይህም ሰው የዕለት ተዕለት ስራው ዛፍ እየቆረጡ መምጣት ነበር። እናም ይህ ሰው እንደ ወትሮው ዛፍ ለመቁረጥ ወደ ጫካው ይሄዳል። ዛፉንም ቆርጦ በመምጣት ገበያ ወስዶ በመሸጥ ለቤተሰቡ የሚሆን ቀለብ ገዝቶ ወደ ቤቱ ይገባል። እናም ከዕለታት አንድ ቀን እንደተለመደው ዛፉን ቆርጦ መጥቶ ገበያ ወስዶ ሽጦ ሲመለስ በቤት ትልቅ ልጁ በጣም ታሞ ተኝቶ ነበር። እናም ይህ ሰው ያለውን ገንዘብ እንዳለ እህል ገዝቶበት ነበርና ለልጁ ማሳከሚያ የሚሆን ብር ያጣል። እናም በዚህ ሰዓት ያለው አንድና አንድ አማራጭ ነበር። እሱም ጫካ ገብቶ እንጨቱን ቆርጦ መሸጥ ነበር። እናም ይህ ሰው ወደ ጫካ በመሄድ እንጨት መቁረጥ ይጀምራል። እንጨቱንም ቆርጦ እንደጨረሰ አከማቸውና ወደ ገበያ ለመውሰድ ሲሞክር እጅጉን ስለደከመው ከአንዲት ዛፍ ስር ቁጭ አለ። እናም ቁጭ ብሎ ስለ ልጁ መታመም እያሰበ እጅጉን ተጨነቀ። እናም ያለውን አቅም በማሰባሰብ እንጨቶቹን ሰብስቦ ወደ ገበያ መውሰድ ይጀምራል። ገበያም ወስዶ እንጨቶቹን ሽጦ ልጁን ወደ ሐኪም ቤት ይወስደዋል። ወደ ሐኪም ቤት ወስዶ ልጁ እየተመረመረ ያለ በሽታው ትንሽ ስለከፋበትና ከዚህ በላይ ተጨማሪ ብር እንደሚያስፈልገው ለዚህ አባት ይነገረዋል። ይህ አባትም ለልጁ ሕይወት እንዲቆይለት ተስፋ ባለመቁረጥ ቀጥታ ወደ ጫካ በመሄድ ቀኑን ሙሉ ዛፍ ለመቁረጥ ይወስናል። እናም ወደ ጫካ ሄዶ ዛፍ መቁረጥ ይጀምራል። እናም ዛፍ እየቆረጠ ሳለ የሚቆርጥበት መጥረቢያ ተወርውሮ ወደ አንዲት ኩሬ ውስጥ ይገባል። በዚህም ጊዜ ይህ ምስኪን ሰውዬ መጥረቢያው ውሃ ውስጥ በመግባቱ እጅጉን ተጨንቆ ወደ ወንዙ ጠጋ ይላል። ወንዙን ሲመለከት እጅግ በጣም ጥልቅና ለመግባት የሚያስፈራ ነበር። በዚህም ጊዜ ይህ ሰው እጅጉን አዝኖ ወንዙ ዳር ላይ ቁጭ ብሎ ማልቀስ ይጀምራል። በዚህም ጊዜ ከየት መጣች ሳትባል አንዲት በወርቅ ልባስ የተለበሰች የምታብረቀርቅ ሴት ከወንዙ ውስጥ ትወጣለች። እናም እንዲህ ብላ ትጠይቀዋለች፣ ውድ የሰው ልጅ ሆይ ምን ሆነህ ነው እዚህ ጋር ብቻህን ቁጭ አልከው? ለምንስ ታለቅሳለህ? አለችው። በዚህም ጊዜ ሰውየው እኔ እንጨት በመፍለጥ የምኖርና በእንጨት መፍለጥ ቤተሰቦችን የማስተዳድር ሰው ነበርኩ። ግን ምን ያረጋል ልጅ አሁን እጅጉን በጣም ታሞብኝ ሆስፒታል ተኝቷል። እሱን ማሳከምበት ብር ስለሌለኝ እንጨቱን ቆርጬ ገበያ ወስጄ ሽጬ ነበር ማሳከመው። እናም አሁን ግን መጥረቢያዬ እዚህ ወንዝ ውስጥ ገባ አላት። በዚህም ጊዜ ያቺ በወርቅ ልባስ የተለበሰች ሴትዮ እንዲህ ትለዋለች፣ መጥረቢያህን አመጣልሃለሁ፣ ግን የፈለከውን መጥረቢያ ያንተን እስቲ ትገምትልኛለህ? ብዙ መጥረቢያዎች ከታች አሉ አለችው። በዚህም ጊዜ ሰውየው አንቺ ካወጣሽልኝ ለኔ ችግር የለውም በማለት መልስ ይሰጣታል። ሴትየዋም ወደ ውሃው ውስጥ በመግባት መጥረቢያ ይዛ ትወጣለች። ያወጣችው መጥረቢያም እጅጉን የሚያብረቀርቅና የወርቅ መጥረቢያ ነበር። በዚህም ጊዜ ሰውየው አየውና መጥረቢያውን እንዲህ አላት። ሴትየዋን እንዲህ ብሎም ነገራት፣ እማ ይሄ መጥረቢያ የኔ አይደለም። የኔ መጥረቢያ ካረጀ ብረት የተሰራና እጅጉን የዛገ ነው። ይሄ ግን የኔ ሊሆን አይችልም አላት። በዚህም ሰዓት እሷም ድጋሚ ወደ ውስጥ በመግባት ሌላ መጥረቢያ ታወጣለች። ይህም መጥረቢያ በጣም የሚያብረቀርቅና የብር ልባስ የለበሰ ነበር። በዚህም ሰዓት ሰውየው አሁንም ያይና እማ አሁንም ተሳስተሻል፣ ይሄ መጥረቢያ የኔ አይደለም ይላታል። ሴትየዋም ሶስተኛ መጥረቢያ የራሱንና ተመሳሳዩን መጥረቢያ አወጣችለት። በዚህም ሰዓት ሰውየው እጅጉን እየተደሰተ አመሰግናለሁ፣ ይሄ ግን የኔ መጥረቢያ ነው፣ አመሰግናለሁ ስለ ደግነትሽ ብሎ ተቀበላት። ይህችም ሴትዮ የሰውየውን ሐቀኝነት ባየች ጊዜ ከውስጥ ገብታ ሁለቱን መጥረቢያዎች ይዛ ወጣች። አንድ የወርቅ አንድ የብር፣ ሁለቱንም እንዲህ ብላ ሰጣችው፣ ስለ ደግነትህና ስለ ሐቀኝነትህ ይሄ ይገባሃል፣ ወስደ ልጅህን ማሳከም ትችላለህ አለችው። ሰውየውም የሰጠችውን መጥረቢያ በመውሰድ ወደ ሐኪም ቤት ሄዶ ልጁን አሳከመ። አሳከሙም ወደ ሰፈር ሲመለስ ጎረቤቱ ይህን አየና በጣም እንደነገጠ። ይህ ሰውዬ ብዙ ብር እንዲከፍል ተብሎ ነበር፣
እንዴት በቶሎ ልጁን ሊያሳክም ቻለ በማለት እጅጉን እየተጠራጠረ ወደ ሰውየው ቤት መሄድ ይችላል። ሰውየውም የተፈጠረውን ለሚስቱ እያስረዳት ነበርና ይህ ሰውዬ ይሰማል። እናም ይህ የሰማው ሰውዬ የሰውየውን እድል ባየ ጊዜ ወደዚያች ኩሬ ሄዶ መጥረቢያውን ለመክተት ይወስናል። እናም ያረጀ መጥረቢያውን ይዞ ወደዛ ኩሬው አጠገብ ይደርሳል። እናም እያየችው እንደሆነ ለማስመሰል መጥረቢያውን ዛፍ እየቆረጠ አውቆ ወደ ኩሬው ይከታል። በዚህን ሰዓት ያቺ ሴትዮ ከውሃ ውስጥ ወጣች። ሰውየውም እማ እጅጉን ጎዶኛለሁ፣ ቤተሰቦችን ማስተዳደርበት መጥረቢያ እዚህ ውሃ ውስጥ ገብቷል እና ከቻልሽ እርጂኝ ይላታል። እሷም አንተ የራስህን መጥረቢያ መርጥ ከሆነ እዚህ ውሃ ውስጥ ያሉትን መጥረቢያዎች እንዳለ አውጥቼ አሳይሃለሁ ትለዋለች። እናም በመጀመሪያ ለዛ ደግ ሰው እንዳወጣችው የወርቅ መጥረቢያ ታወጣለታለች። ሰውየውም ያይና ይሄ መጥረቢያ እኔ ነው አወጣሽልኝ፣ አመሰግናለሁ አላት። በዚህን ሰዓት ሴትየዋ እጅጉን በመናደድ አንተ የራስህ ያልሆነውን ነገር በጣም ትመኛለህ፣ አንተ ለራስህ ከሚሆነውን ነገር ብቻ ሳይሆን ክፉንም መውሰድህ አይቀርምና ለዚህ ያንተ መጥረቢያ አልሰጥህም፣ አንተ ሐቀኛና ትክክለኛ ሰው አይደለህም በማለት ወዲያው ትሰለበበታለች። በዚህን ሰዓት ሰውየው እጅጉን በመደናገጥ ያለችውን መጥረቢያ አጥቶ ወደ ቤቱ በመመለስ እጅጉን ስቅስቅ ብሎ አለቀሰ ይባላል። እና ልጆች መልላችሁ ነው የራሳችሁ ያልሆነን ነገር መመኘት ክፉ ነውና እንዳትመኙ ልላችሁ ነው። ደህና ሁኑ ህጻናት።